እንግዲህ መሐመድ ተሰማ አግበስብሶ ዞት የመጣው የብርሃኑ ጁላ ጦር ያው መሐመድ ተሰማ ምርኮኛ መሆኑን መቼም ታውቃላችሁ። የኢትዮጵያ ሕዝብ አጠቃላይ ያውቀዋል። ጊዜ ስለሰጠው መጣ። ወንዳ ወንድ ይመስላል። የተማረከ እኮ ነው መሐመድ ተሰማ። ብርሃኑ ጁላ እንትና ባጫ ደበሌ፣ አባዱላ ገመዳ፣ ሌላ ደግሞ አንዳለ ሹማ ብደታ፣ እነዚህ አጠቃላይ ምርኮኛ እኮ ናቸው። ቲፒኤልኤፍ ዋስ ታስቀዳቸው የኖሩ እኮ ሰዎች ናቸው። አሁን ጀነራል ተብሎ አገር ሲጠፋ ጃርት ያበቅላል የተባለው ተረት በኢትዮጵያ ደርሶ እነኚህ ምርኮኛ ለቲፒኤልኤፍ እና ለሻቢያ ጥይትና ሳህን ሲያጥቡ ጥይት ሲያቀብሉ የአመራሮችን ልብስ በሻንጣ ተሸክመው ሲቆሽሽባቸው የቲፒኤልኤፍ አመራሮችና የሻቢያ አመራሮች የነ ኢሳያስ አፈወርቂና የነ መለስ የነ አቦይ ሰባትን ልብስ ፓንት ኳዝለው ሲሄዱ የነበሩ ሰዎች ናቸው እነ መሐመድ ተሰማ። ገብርኤል ምስክሬ ነው። ቁም ነገሬን ነው የምነግራቸው። እነኚህ መርተው ጦር ሊያዋጉ ማለት ነው። ተመልከት እንግዲህ እየተግበሰበሰለት ነው እሱ። ምክንያቱም ጦር እንዳመራሩ ነው የሚሆን። የለማይ ልጅ አፈር ብላ። አቶ ታዬ ቦጋለ የሚቀደደውን ቀደዳ እንስማና ረጅም ስለሆነ ቪዲዮ ወደ 10 ደቂቃ አካባቢ ነው። እስኪ ትንሽ ቆረጥ አድርጌ ነው የምሰማችሁ። ይሄን ቀዳዳ ተመልከቱት። ዝም ብላችሁ ስሙት። ህወሓት በኢትዮጵያ መንግስት ላይ ጦርነት አውጇል። ሁላችንም በተጠንቀቅ የምንቆም ከመሆኑ በተጨማሪ ልክ እንዳለፈው ጊዜ ወደ ግንባር በቀጥታ ከሰራዊታችን ጎን በመሰለፍና በመግባት ሎጂስቲክስ በማቅረብ የጦርነት ውስጥ ገብታ ህወሓት በዛ ጦርነት እንደ ሳትራት መለብለብ ከፈለገች በቀጥታ ባለፈው ቃል ገብቼ እንደምታስታውሱት በቆቦ ግንባር በተወሰነ ርቀት ነው የተላለፍ ነው። በዛሬማ ግንባርም ገብቼ ነበር። በተመሳሳይ ደግሞ በአፋር ግንባርም ሄጄ ነበርና አሁንም እንግዲህ ሀገር ስትወረር ሀገር ላይ ጦርነት በሚደረግበት ጊዜ ቁጭ ብለን እጃችንን አጣጥፈን ኃላፊነቱ የመከላከያ ሰራዊት ብቻ ነው ብለን አንቀመጥም። በየትኛውም አይነት ሁኔታ ከየትኛውም ስፍራ ላይ ይሁን ይህንን የሚደረገውን የሀገር ህልውና ትግል የአሁኑ ትግል አንድ አይነት አይደለም። ምክንያቱም እንግዲህ እንደሰማችሁት እና እንዳያችሁት ነው። አቶ ታዬ ቦጋለ መምህር ነው አይደለ? እኔ አንተ ያስተማርካቸው ተማሪዎች ምን የተረገሙ እንደሆኑ በዚህ ማየት ይቻላል። አይደለም አንተ ዳር ድንበር ሂደህ ልትዋጋ ቀርቶ አይነ ጋጃ እስከሚበር ያበረረህን እኮ በህግ አልጠየቀውም። ሌላው ቀርቶ ፈርጥጠህ እኮ ነው የሄድከው። ራቁቴን እንደበደውኝ አይኔን በሻርባ አስረው አንደርግራውንድ ውስጥ ግብረ ሰዶም አደረጉኝ ብለሃል እኮ። ረሳኸው እንዴ አንተ? እንዴ ይሄ እኮ እኔ ለአንተ እንዴት አድርጌ ላስረዳ? በእናትህ የምታውቅ ይመስለኛል። የድሮ ዘመን እኮ አይደለም። የምትናገረው በሙሉ ተቀርጾ በስነ ስርዓቱ የሚቀመጥበት ዘመን ነው። አንተ ደንቆሮ አፈር ብላ። ምኑን አቀመሱ ሲደበድቡ ህዘው አይነ ጋጃህ። ቆይ የቀኙ አይን ወደ ግራህ የግራ አይን ወደ ቀኝ እስከሚሆንል እንከት ታርገው ደብድበው አይንህን በሻርብ ተጠርንፈህ ክንድህ ሁሉ አብጦ ቂጥህ ሁሉ እንደ ዝንጀሮ ተመላልጦ ጣትህ ሁሉ ነግሎ አንግላም እና ያን የደበደበህን ራሱ እኮ ደም አልመለስክም አይደለም አንተ ግንባር ሄደህ ልትዋጋ ቀርቶ ማለት ነው። በቴሌቪዥን እንደማየት መሰለህ እንዴ ጦርነት? አንተ ቡሽቲ እንዴ ግብረ ሰዶም አረጉኝ እኮ ነው ያልክ። በወረደ አማርኛ በዱኝ እኮ ብለህ ነው የተናገርክ። አንተ ይዛች ልጅ መቼ እንዴት ተረሳው? ዛሬ አንተ ደጋፊ ሆነ ማለት ነው። እስኪ መጀመሪያ ለራስህ ሆነው ወራዳ በዚህ ግንባር እጄ አንተ ማለት ነው። አንተ እንደዚህ አርቲስቶች ሄደው የዘፈኑትን ስለሚዘፍኑ መድረክ ላይ ተዘጋጅቶላቸው ሰላም ቦታ የዛን ጊዜ ተዝናንተ የመጣውን ጦርነት ለቆጥረው ማለት ነው። በነገራችን ላይ ቪዲዮ ረጅም ስለሆነ ነው እንጂ ሙላው መነሳት አለበት። አማራ ምናምን አማራ አይመለከተውም። በነገራችን ላይ አማራ መቼም ቢሆን ብልጽግናን ከብልጽግና ጋር ሆኖ ማንም ጠላት ቢመጣ አይዋጋም። 100% ምነግር ማለት ነው። የአሰብን ጦርነት ያስቀረው አማራ መስሎኝ እንደ እንቆሩ አሰብ እኮ አይዞ ቢለው የአማራ ህዝብ አብይ ሄዶ እንዚያ አሰብ ላይ ማት ወጣት ይረግፍ ነበር። ግን አማራ አይመለከተኝም። አገር ውስጥ መኖር ያልቻልኩ ሞት የተፈረደብኝ ህዝብ ስለሆንኩኝ እዛ ሀገር ምንም ሂጄ የምዋጋበት አንድም ጉዳይ የለኝም ስላለ እኮ ነው አብይ ቀይ ባህርን የአሰብን ጦርነት ያቆመ። ስለዚህ ቲፒኤልኤፍ መጣ እሰይ ደግ አደረገ። ወየው መጣ እንደው ዘገየ። እንደውም በቃ እኔ እንደውም እነሱ ዘገዩ። መጦ ቂጥህን ይግረፍህ እስኪ አንተ ሸታት አፈር ብላ። እንደዚህ አድርጌ በዚህ ግንባር ሂጄ ምናምን አገር ጋር እስኪ መጀመሪያ የተደበደብክበትን ወቁ።
አይነ ጋጃ እስከሚበር ጀርባ ሁሉ ተመላልጦ ተሰራሃል እኮ አንተ እርኩስ አፈር ብላ። መለክሲዎች እንዴት እንደሚያለቅሱ እውት በአብይ አህመድ ቤተክርስቲያናቸውና ዓለም በቃይ ብለው የመነኑ መለክሲዎችን በድሮን እንዴት አድርጎ እንደጨፈጨፋቸውና እንዴት እንደሚያለቅሱ ነው የምታዩት። እንግዲህ ይሄ መንግስት ነው ሀገር አስተዳድራለሁ ብሎ የሚወለጋገደው ማለት ነው። እኔ የሱ ያው የህፃን ልጅ የሴት አዳሪ ልጅ ሴት አሳደገው የጠንቋይ ልጅ 666 ሃይማኖት ያለው ሁሌም ደም ማፍሰስ ስለሆነ ሃይማኖት የሚፈቅድለት እሱ ሙያው ነው። አማራ ሆነህ ግን ብልጽግናን ደግፈህ አጥባይ ልብስ ሚኒሻ፣ ካዲያኑ አድማ በትን፣ በሽተኛው ፖሊስ፣ ሆዳሙ ካድሪ ሆናችሁ እንዴት ነው የምታወት? እስኪ ምን ይመስላችኋል? አሁን ለየትኛው ነው የምትዋጉ እናንተ ነወራዲ? እስኪ ተመልከቷቸው። እስኪ አያሳዝኑም? እንዳያችሁት ነው እንግዲህ ይሄ ድሮን የተመታው ቤተክርስቲያን በደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም መነኩሳት ላይ ነው በድሮን ጭፍጨፋ የተፈጸመባቸው ማለት ነው። እንግዲህ አንድ ሀገር በተለያየ መልኩ ጦርነት ሊገባ ይችላል። ነገር ግን ጦርነት ውስጥ የሃይማኖት ተቋማት፣ ሲቪል ማህበረሰብ፣ ሌሎችም እነዚህ አምቡላንሶች፣ ህፃናቶች፣ ሴቶች ከጦርነት ውጪ መሆን እንዳለባቸው እና በእነዚህ ላይ ማንም ሰው መተኮስ እንደሌለበት ይታወቃል። አብይ አህመድ ግን ገዳሙን በድሮን በሌላ በመሳሪያው እኮ ይመታል እኮ ታስቡ። ነገር ግን ከዚህ የባሰ ደግሞ በድሮን ምንም መከላከል የማይችሉ በጸሎት ብቻ የሚተዳደሩ ለኢትዮጵያ እነሱ እኮ ለአማራ፣ ለኦሮሞ፣ ለአፋር፣ ለሙስሊም ምናምን አይደለም የሚሉት ለመላው ኢትዮጵያ ከአምላካቸው ጋር ሰላምን እየለመኑ ውለው የሚያድሩ መነኩሳት ናቸው እነዚህ። አብይ አህመድ ግን እነኚህን ታርጌት አድርጎ እንደምታውቁት ቀደም ብዬ በነገርኳቸው አድራሻ ላይ ባለ ቤተክርስቲያን ገዳም መለኩሳትን ጨፍጭፎ በርከት ያሉ መለኩሶች ቆስለዋል። እስካሁን ድረስ ግን ህይወታቸው ሁለት መለኩሴ ህይወታቸው አልፎ ተቀብረዋል ማለት ነው። እንግዲህ እስካሁን ደግሞ እነዛ የቆሰሉት ደግሞ ተሰውተው ሊሆን ይችላል አናቅ። ለጊዜው የደረሰን ግን ወይም የታየው በሚዲያ እንደምታዩት የሁለት መለኩሴዎች ህይወታቸው አልፏል ማለት ነው። እንግዲህ ከብት አይምር፣ ባህር ዛፍ አይምር፣ ጫካ አይምር፣ ገደል አይምር፣ ቤተክርስቲያን አይምር፣ መስጊድ አይምር፣ ቸርች አይምር፣ ትምህርት ቤት አይምር፣ ጤና ጣቢያ አይምር። በቃ እሱ እኮ አጠቃላይ በምድር ላይ ያለን ሁሉ አጥፍቶ ብቻውን መኖር የሚፈልግ ሰው። ታዲያ እስከ መቼ ነው ዝም ብላችሁ የምታዩት? አፈር ብላ